ሰግጥ ፈምስ የኔ እይታ ነው። ከኔ ሐሳብ ጋር አልተስማማህም ማለት ደግሞ አሳደኝ አሉ። አይምሮአችን እዚህ ጋር የምታዩት ሱሰኛ ነው። ሱሱ ምንድነው? ኔጌቲቭ ነገሮች ናቸው። የሰው ልጅ ሱስ እንዳለበት እንደሚያጨሰው፣ እንደሚጠጣው፣ ሴሰኛ እንደሚሆነው whatever የተለያዩ ነገሮች ከዛ ነገር ውስጥ አውጥተን ፖዚቲቭ ላይ ማስቀመጥ አለብን። አሁን እኔ ሰግጥ ፈምስ የሚለውን የተረጎምኩት ሰግጥ ማለት ዓላማህ ጋር ተጣበቅ፣ ከምኞትህ ጋር ተጣበቅ፣ ጠንክረህ ስራ፣ ደከመኝ ሰለቸኝ ሳትል ህልምህን ራዕይ አድርግ ነው። ማርያም ማለቱ ደግሞ ከሃይማኖትህ ጋር ተጣበቅ፣ ከእምነትህ ጋር ተጣበቅ ማለቱ ነው። Do you understand guys? Yes. Thank you for understanding. ሰዎች ስትወቅሱት ነበር። አሁን ደግሞ ኢትዮጵያ ሂዶ በረገደለት። አሁንም አቃቂር ታወጡለታላችሁ። አሜሪካ ካናዳ ያለ ሰው ሁሉ ይሳካለታል ማለት አይደለም። ሁሉም ሰው ለሸከም የተፈጠረ ሰው አይደለም። በቃ አልሸከምም አለ፣ ትራክም አልነዳም አለ፣ እንዲያውም አገሩ አስጨንቆኛል አለ። በሱ ጫማ ላይ አልቆምንም እኛ አይደል? we have to accept it። እና ኢትዮጵያ ሂዶ ስለተሳካለት ሲሳካለት ደግሞ እንደገና መቃወም የለብንም አይደለ? ይሄ ከዚህ መማር ያለብን ምንድነው? ሊሳካልን ያልቻለ ሰዎች መገላበጥ እንዳለብን ከዚህ መማር አለብን። ይኖረሚ አንድ ነገር ላይ ችክ ብላችሁ ስኬት እምቢ ያላችሁ ሰዎች፣ ላይፍ እምቢ ያላችሁ ሰዎች፣ ትዳር እምቢ ያላችሁ ሰዎች፣ ኑሮ እምቢ ያላችሁ ዳገት የሆነባችሁ ሰዎች፣ ቁልቁለቱ ላይ ተንደርድራችሁ በአፍጢማችሁ ልትደፉ ያላችሁ ሰዎች ተገላበጡ። ቂጣም ካልተገላበጠ ያራል ነው። ከአዶናይ መማር ያለባችሁ መገላበጥ፣ መከረባበት፣ መቆስቆስ ለውጥ ሊያመጣ ይችላል ነው። ስለዚህ አሁን ብንችል መደገፍ ካልቻልን ደግሞ ዝም ማለት አለብን። ብንደግፈው እሱ አገኘ ማለት እሱ ተለወጠ ማለት ሌሎች ልጆችን ይለውጣል፣ ሌሎች ሰዎችን ስራ ይቀጥራል፣ ሌሎች ሰዎችን ያሳድጋል። እሱ ተቸገረ ማለት ደግሞ በተቃራኒው ሰዎችን ያስቸግራል ማለት ነው አይደለም? ያ ስለዚህ ይሄን ነው የምለው፣ ልናግዘው ይገባል። ስለተከታተላችሁኝ አመሰግናለሁኝ። ህጋዊ ባልሆነ መንገድ ስደት ሞትን ያስከትላል። Thank you.